ከዚህ በኋላ ለካህናት ለዲያቆናት አሐዱ የሚባል አይከብዳችሁም። በደንብ አድርጌ ያስረዳችኋለሁ። እስከ መጨረሻው አብራችሁ ቆዩ። በምልክቱ በደንብ አድርጌ ነው የማስረዳችሁ። እሺ እንዴት ነው የምለው? ጸጋ ማለት ነው። እዚህ ጋር አብ ቅዱስ አሐዱ አሐዱ ውእቱ መንፈስ ቅዱስ። እንግዲህ እንዴት ነው ያልኩት? አሁን እዚህ ጋር ነው ለእናንተ የሚጠቅማችሁ። ይሄ ነው እንግዲህ የማውጣው ድምፅ ከነዚህ ነገሮች ጋር መገናኘት አለበት። ስለዚህ እንዴት ነው የማገናኘው ነው። ይኸው እዚህ ጋር ያልጨረስኩት ከዚህ በኋላ ያለው ዜማ ቀላል ነው። ህልውቱ ምልክቱ የተለየ ነገር የለውም። ተመስቀለል ያለና በጣም ያው ቦርዷም ትንሽ ጨርሼ ለማጻፍ ስላስቸገረች ነው። ስለዚህ አስፈላጊ ከሆነ እንደገና መስራት እችላለሁ ወደፊት ማለት ነው። ሙሉውን ግን ቀላል ነው ወደዚህ ያለ። ስለዚህ እንዴት ነው እንግዲህ አንደኛ ስህተት እዚች ጋር ሀ ተብሎ ነው የሚዜመው ነው እሱ ጋር ለካህናት በተለይ ኦኬ። እንዴት ነው የምለው? ይኸው ይችን ስቲክ ተመልክቷት፣ ይችን የምጠቁመውን ማለት ነው። እንዴት ነው ያልኩታን ሁለት ዶት ይኸው ደረትና ድፋት ጫርኩት ጫርኩት። ከዚያ ሃ ነው የሚባለው እንጂ ሃ ይኸው ሃ ጫርኩት ሃ ደፎት መልሼ ሃ ዱ ጸጋ በመጨረሻ ይህን የተመረነዋል። ኩሉ ዘገብራ ለጽድቅ ዘገ ስር ጸጋ እዚያ ጋር ተመረናታል ይህች ምልክት ማለት ነው። አሁን እንዴት ነው ያልኩት? እደግመዋለሁ። በቃ ይሄን አሁን ከድምጼ ጋር አገናኙት። ከዚያ ይኸው ከፍ ዝቅ የሚል ማለት ነው። አብ እዚያው ጸጋ መጣች። ይኸው ደረትና ድፋት አብ ጸጋ። ከዚያ ጭረት አለ፣ ሁለት ጭረት ጫርኩት ሁለትና ዱ ስል ደረት ዱ ይጭራል እዚህ ጋር። ምክንያቱም መጨረሻ ጋር ይቺ ጭረት ታያቸዋለች። ይቺ ቡርክት ነች። ባይጭር ኖሮ ቡርክት ነበረ። ቅዱስ እንዳለ ቢቀር ኖሮ ቡርክት መስቀል አብርሃም እያልኩ ቡርክት የሚለው ምልክት እዚያ ጋር ካስታወሳችሁ ከዚያ ግን ይጭራል መጨረሻ ጋር ማለት ጭረት ስላለ ማለት ነው። ወይ
ወው የሚለው ይኸው ደረትና ድፋት ደረትና ድፋት ከዚያ ጭረት አሐዱ እዚህ ጋር አሐዱ ብቻ እንጂ አሐዱ የሚባል ነገር የለም። አሐዱ ከዚያ ወልድ እዚህ ጋር ሁለት አለው። ቅዱስ እዚህ ጋር ይጭራል እንጂ የሚባል ነገር አይሰራም። ብቻ ከዚህ አሐዱ አያዞርም። ይሄም አሐዱ የሚባል ነገር የለም። አሐዱ ውእቱ ህልውቱ የሚለው ምልክት መንፈስ ቅዱስ ይሄ ነው። እንግዲህ ሙሉ አስፈላጊ ከሆነ ጽፍላችኋለሁ የቀረውም ማለት ነው። ግን ዜማው ያለ ከዚህ ወደ ታች ነው። ስለዚህ እንግዲህ ይሄ ለካህናት ለዲያቆናትም ይሆናል።